ሰላም ዊን ፕላስ የያዝኩት ቻሌንጅ አሁን ለመጀመር የግድ USDT መግዛት አለብኝ። USDT ትላንትና 154 153 ነበረ። ዛሬ 156 57 ነው። 3 ብር ጨምሯል። ይሄ ማለት ትልቅ ነው። ትንሽ ይመስላል ግን ትልቅ ነው። በትልቅ አሁን በ500 በ700 ዶላር በጣም ትልቅ ነው። 2000 3000 የኢትዮጵያን ገንዘብ ነው የጨመረው ማለት ነው። ችግር የለውም፣ እሱን እንገዛለን። እሱን ለመግዛት ግን የግድ ክሪፕቶ ኤክስቼንጅ ላይክ ባይናንስ ያስፈልጋል። አሁን በባይናንስ ላይ ነው ማሳያችሁ። የ700 ዶላሩን ቻሌንጅ ለመጀመር የሚመጣው ሳምንት ውስጥ ጀምራለሁ። ግን ግድ ዶላር መግዛት ስላለብኝ ያንን ዶላር ደግሞ አሁን ገዝቼ ያሳያችኋለሁ ማለት ነው ባይናንስ ላይ። ይሄንን ቻሌንጅ ፌል ላደርግ እችላለሁ፣ ፌልም ላላደርግ እችላለሁ። ቻሌንጁ 715% አሳድጌ 800 ካረኩት በኋላ ያንን 800 ያደረኩትን 100 ዶላሩን ያተረፍኩትን ዊዝድሮ አርጌ ዊዝድሮ ያደረኩትን ደግሞ ፈንድድ አካውንትን ገዝቼ ፈንድድ አካውንትን ለማለፍ ያለውን ጆርኒ እዛ መሃል ያለውን ወደ 700 ወደ 800 ማሳደገውና ፈንድድ አካውንት ገዝቼ ያንን ፈንድድ አካውንት ፓስ ለማድረግ ያለውን ጆርኒ ነው። ይሄንን ነው ለመልቀቅ ይሄንን ዩቲዩብ ቻናል የከፈትኩት ማለት ነው። ይሄንን ለመጀመር የሚመጣው ሳምንት ጀምራለሁ። ግን አሁን በባይናንስ ላይ ከገዛው በኋላ ዲፖዚት ካረኩኝ ኤክስነስ ወይ ባይቢት አንድ ብሮከር ላይ ምርጥ ሴትአፕ ማገኝ ከሆነ እዚሁ የዩቲዩብ ቻናል ላይ እለቃለሁ። እንዴት እንደገባው፣ ምን አይቼ እንደገባው፣ ለምን እንደገባውና ምን እንደጠበቅኩ ሁሉንም ነገር በዚህ ዩቲዩብ ላይ እለቃለሁ። ቴሌግራም ላይ ደግሞ ልገባ ስል ያለውን ፕሮሰስ አሁን መወስዳቸውን ምን ትሬድ ለመውሰድ እንዳቀድኩ ምን ያየሁ እንደሆነ ደግሞ ቴሌግራም ዲስክሪፕሽን ላይ አስቀምጣለሁ። ቴሌግራም ቻናል ላይ እሱ ላይ እለቃለሁ። ወደ ባይናንስ እንሂድ። ባይናንስን በሁለት መንገድ ማግኘት እንችላለን። መጀመሪያ www.binance.com ብለን ጎግል ላይ ሰርች ብናደርግ ያመጣልናል። ወይ ደግሞ ፕሌይ ስቶር ውስጥ ገብተን ባይናንስ አርገን ሰርች ብናደርግ ያመጣልናል ማለት ነው። እሱን ኢንስታል ካደረግን በኋላ ባይናንስን መክፈት እንችላለን። እኔ አሁን ባይናንስን መጀመሪያው ኢንስታል ስላደረኩት መጀመሪያ ላይ ስላለ ገብቼ በሱ አሳያችኋለሁ ማለት ነው። ባይናንስ ዳውንሎድ ካደረግን በኋላ ስንከፍት መጀመሪያ ላይ የሚያመጣልን የኛን ባላንስ ደግሞ አድ ማድረግ ከፈለግንም P2P ትሬድ ማድረግ ከፈለግን ክሪፕቶ ዛሬ ክሪፕቶ በምን ዋጋ ላይ እንዳሉ አንድ BTC አንድ ኢቲሪየም በምን ዋጋ ላይ እንዳሉ መጀመሪያ ያመጣልናል። ግን አሁን እነዚህ ቢትኮይን፣ ኢቲሪየም፣ ሶሎንን ገዝተን መሸጥና USDTን ገዝተን መሸጥ ከፈለግን የግድ ፕሮፋይላችን ወይ ደግሞ አካውንታችን ቬሪፋይ መሆን አለበት ማለት ነው። እሱን ቬሪፋይ ለማድረግ በሶስት መንገድ ይቻላል። አንደኛ ፓስፖርት፣ ሁለተኛ ናሽናል አይዲ፣ ሶስተኛ ደግሞ ኢንተርናሽናል ድራይቨር ላይሰንስ ነው። ኢትዮጵያ ውስጥ ናሽናል አይዲ እና ፓስፖርት ተመራጭ ነው እንደኔ። እሱን ቬሪፋይ ማድረግ አካውንቱን ቬሪፋይ ለማድረግ ፓስፖርት እና ናሽናል አይዲ ተመራጭ ነው እንደኔ ማለት ነው። እሱን ቬሪፋይ ካደረግን በኋላ P2P ትሬድ ማድረግ እንችላለን። USDT ለመግዛት መጀመሪያ በሁለት መንገድ እንችላለን። ባይናንስ ውስጥ ከገባን በኋላ ሰርች ቦቶሙን ነክተን P2P ብለን ሰርች ማድረግ እንችላለን። ከፈለግን ደግሞ አድ ሚለው ላይ አድ ፈንድ ሚለው ላይም ተጭነን ካልሆነ ደግሞ እዚህ ስር ያለውን P2P ሚለውንም ገብተን መግዛት እንችላለን ማለት ነው። USDT P2P ከነካን በኋላ የሚያመጣልን ይሄኛው ኢንተርፌስ ነው። ዩሮ ላይ ነው ያለው። ያንን ዩሮ መቀየር አለብን። ለምን እኛ መግዛት የምንፈልገው በኢትዮጵያን ገንዘብ ስለሆነ ያንን ዩሮ መቀየር አለብን። ዩሮ USDTውንም እንደዚሁ ደግሞ የምንፈልገው አማውንት እና በምንፈልገው ፔይመንት መጠቀም እንችላለን። ይሄንን P2P ባይናንስ ላይ ማለት ነው። ይሄንን ለመቀየር መጀመሪያ ዩሮ ሚለው ላይ ነክተን ወደ ETB እንቀይራለን። USDTን ደግሞ ስነካ USDT ብሎ ያለውን ያኛውን ደግሞ ስነካ ምንድነው እኛ መግዛት የምንፈልገው? ቢትኮይን ነው? ኢቲሪየም ነው? ሶሎን ነው? ምንድነው እኛ መግዛት የምንፈልገው የሚለውን ሊስት ያመጣልናል። እኔ አሁን መግዛት የምንፈልገው USDT ስለሆነ USDTን እመርጠዋለሁ። መግዛት የፈለኩት አማውንት ደግሞ 50,000 ስለሆነ 50,000 ጽፌ ኮንፊርም አድርገዋለሁ። ከዛ 50,000 የሚሸጡ USDT ሊስት ያመጣልኛል። ፔይመንቴንም በመፈልገው አቢሲኒያ ነው፣ አዋሽ ነው፣ ሲቢ ብር ነው፣ ሲቢ ነው፣ ዳሽ ነው፣ ቴሌ ብር ነው ከሚለው እኔ የምፈልገው በሲቢ ስለሆነ ሲቢን እመርጣለሁ ማለት ነው የኔ ፔይመንት። እሱን ከመረጥኩ ሁለቱንም ከመረጥኩ በኋላ የሚያመጣልኝ መጀመሪያ ላይ
አንድ ሰውዬ በ156.59 ይሸጣል ብሎ የሚያመጣልኝ። ግን እዚህ ጋር ማየት ያለብን ገንዘቡ ትንሽ የሆነው ላይ መግዛት ሳይሆን የምናያቸው ነገሮች አሉ። ፕሮፋይላቸው ውስጥ ገብተን ከምናየው ዋናው ነገር KYC ቬሪፋይ መሆኑ፣ KYC ቬሪፋይ፣ ኢሜል ቬሪፋይ፣ SMS ቬሪፋይ መሆኑን እና አድሬሱን ቬሪፋይ መሆኑን ማየት አለብን። እሱ ብቻ ሳይሆን ደግሞ በ30 ቀን ውስጥ ስንት ትሬድ እንዳረገም ማየት አለብን። ሬቱንም ስንት ሬት እንደተሰጠው። ሬቱ የሚያስፈልገን ኮምፕሊት ያደረገ ትሬድ ካለ ሬቱ ከፍ ይላል። ኮምፕሊት ካላረገ ደግሞ ካንስል ካረገ ኦርደር ሬቱ ትንሽ ስለሚሆን ትልቅ የሆነው ሬት መርጠን KYCያቸው ቬሪፋይ የሆኑትን አይተን ከነሱ ብንገዛ ተመራጭ ነው። እሱንም ካየን በኋላ ምንድነው የምናደርገው? ባይ ሚለውን እነካለን። ባይ ሚለውን ከለካም በኋላ ቅድም ያስገባነው አማውንት ፊት ለፊት ያመጣልናል። ከስር ደግሞ ስንት USDT መግዛት የሚችለውንም ያመጣልናል። ግን አሁን እኛ መግዛት ስለፈለግን በቅድሙ ገንዘብ ፕሌስ ኦርደር ሚለውን እነካለን። ፕሌስ ኦርደር የሚለውን ከነካም በኋላ ኦርደሩ ክሬትድ እንደሆነ ያመጣልናል። እዚህ ላይ ማድረግ ያለብን መጀመሪያው ነገር ቻት ላይ ገብተን ሰውየው ኦንላይን ላይ እንዳለ ሃይ ብለን እንጠይቀዋለን። ለምን ኦንላይን ላይ ካለ ቶሎ ብሎ እኛ ፔመንቱን ከፈጸምን ሪሊዝ ወይ ደግሞ ሊለቅልን ይችላል የምንፈልገውን USDT። እኔም ሃይ ብዬ ከጠየቅኩት በኋላ ሄሎ ብሎኛል። ኦንላይን ላይ እንዳለ ስላወቅኩት አሁን ፔመንቱን እፈጽምለታለሁ ማለት ነው። ፔመንቱን ለመፈጸም ቪው ፔመንት ዲቴል ሚለው ውስጥ እንገባለን። ቪው ፔመንት ዲቴል ሚለው ውስጥ ከገባን በኋላ የፔይ ዘ ሴለር ሁሉ ዲቴል ያመጣልናል። ስንት ገንዘብ መክፈል እንዳለብን ስሙንና አካውንት የሲቢ ብር አካውንት ያመጣልናል። በዚህ ሲቢ ብር አካውንት ከፍለን ከከፈለን በኋላ ማድረግና መጠንቀቅ ያለብንን ነገር አሳያቸዋለሁ። አሁን ሲቢ ብር ከፍዬ እመጣለሁ። እስከዛ ጠብቁኝ። በሞባይል ባንኪንግ ሲቢ ብር ከከፈልኩ በኋላ መጀመሪያው መጠንቀቅ ያለብኝ ስክሪንሾት አድርጌ ማስቀመጥ አለብኝ። ለምን ያንን ስክሪንሾት በባይናንስ እንደከፈልኩ ኢሜጁን እጄ አስገብቼ ከፍያለሁ አይ ሜክ ፔመንት ብዬ ለባይናንስ አሳውቀዋለሁ ማለት ነው። ኢሜጁን አምጥቼ ትራንስፈር ኖቲፋይ ሴለር የሚለውን ኖቲፋይ ሴለሩን ኖቲፋይ ለማድረግ ከዛ ያንን ኖቲፋይ ሚለውን ከነካው በኋላ ኢሜጁን አስገባለሁ። እዚህ ጋር መክፈል ያለባችሁ ነገር በጣም መጠንቀቅ ያለባችሁ ነገር ሶስተኛ ወገን ማስገባት የለባችሁም። ቬሪፋይ ያደረጋችሁበትን አካውንት ስማችሁ በአብዲ ነው ቬሪፋይ ከሆነ አብዲ በሚለው የእናንተ የሲቢ ብር አካውንት መክፈል አለባችሁ። ካለዛ ሌላ ስም ከሆነ ሰውየው ክሪፕቶን መልቀቅ እምቢ ካለ ባይናንስ ላይ ሰፖርት ወይ ደግሞ ሪፖርት ካረጋችሁ በኋላ እነሱ የሚያደርጉት እናንተ ፔመንቱን የፈጸማችሁት በማን ስምና ማን ላይ እንደሆነ አይተው ያ ስም እናንተ የፈጸማችሁት ከናንተ ፕሮፋይል ጋር የማይመጣጠን ከሆነ ክሪፕቶን አይለቁላችሁም ማለት ነው። አሁን እኔ ከፍዬ መጥቻለሁ። የከፈልኩትን አድ ብዬ ኢሜጁን ስክሪንሾት ያደረኩትን አስገባዋለሁ እዚህ ውስጥ። እሱን ካስገባው በኋላ በቀጥታ ስክሪንሾቱ ወደ ሴለሩ ቻት ይሄዳል። ቻት ውስጥ ገብቶ ኢሜጁ እንደከፈልኩለት ያሳየዋል። እዚህ ላይ ምንድነው ማድረግ ያለብን? ከከፈልን በኋላ መጠበቅ ነው ያለብን። ካንስልም ማድረግ የለብንም። ኦርደሩ እሱ እስከሚለቅልን በትዕግስት ነው የምንጠብቀው ማለት ነው። ከዚህ በኋላ ያለው በትዕግስት መጠበቅ ነው። 15 ደቂቃ ሳይሞላ ሊለቅልን ግድ ይላል። ለምን? ሚኒቱ 15 ሚኒት ነው። ከ15 ሚኒት በላይ ከሆነ ሰፖርታቸው ወይ ደግሞ እዛ ላይ ያለውን ሪፖርት አድርገን ልናሳውቅ እንችላለን። እንደምናየው ፒቱፒ ኦርደራችን ለቆልናል። ይሄንን እኔ ለራሴ ቻሌንጅ ያዘጋጀሁት አለ። ኤክስነስ ብሮከር ላይ ዲፖዚት አድርጌ እንዴት ዲፖዚት ማድረግም እንደሚቻል አሳይቼ
እኔ ለራሴ ያዘጋጀሁትን ቻሌንጅ በዚህ ጀምራለሁ። ቻሌንጁ $700 ዲፖዚት አድርጌ ወደ 15% ካሳደኩት በኋላ ያንን የ15% 105 ወይ $100 ዊዝድሮ አድርጌ ፈንድድን ለመግዛት ነው እቅዴ። ይሄንን ከሚመጣው ሳምንት እጀምራለሁ። እስከዛ የዛ ሰው ይበላል።